ነባና ኢንፌመስ ቢፍ አላቸው ሰው ለሰው ገመና ሁለት የወንዶች ጉዳይ ዘፈለቅ ያለው ዳንስ ደንሻለሁ ትላል ወይኔ ቬሮኒካ የማየው ፎቶ ነው ነባና ኢንፌመስ ቢፍ አላቸው ልጁ ሰዓት አያከብርም በቃ በሰዓቱ አይመጣም ምንድነው ወሬኛ ምንድነው እሺ ስሜ ነብዩ ቶማስ ይባላል ሙዚቀኛ ጊታሪስት ነኝ ኢንፌመስ ይባላልው በሰዓት የሚመጣ ሰው እና ቲክታከር እሺ ዛሬ በፈንፍሊክስ ቺል እንገኛለን ሶ ፈንፍሊክስ ቺል ያዘጋጁልን ጥያቄዎች አሉ ሶ እነሱን ጥያቄዎች አንድ ባንድ እንጠያየቃለን ማለት ነው ዝግጁ የሳይ ጌንግ እሺ የምትወደው የምግብ አይነት ሞዶ ስፔሲፊክ መሆን አለበት በቃ ቺፕስ ካለው በቃ ቺፕስ ኢዝ ቤ ቺፕስ ካለው በቂ ነው ቺፕስ ብቻ ታቃድድ እንዴ አይ በእኔ በርገር ነው ያሰኝ በርገራ ፒዛ በርገር ክትፎ ግን ስፔሲፊክ ሆነ ቺፕስ ይኖረው ብቻ ቺፕስ ካለው በቂ ምንም ነገር እኮ ይበላል ስታስቡ አዎ ግን አይ አንተ ቺፕስ ላይ ያለህን አቋም በደንብ እንድታስወጣ ስለ እኔ የሚጠላሰው ያለ አይመስለኝ የሚጠላሰው ያለ አይመስለኝ አለ በጣም ምን ቺፕስ ይምጣል አለ እንግዲህ ችግር አለበት በጣም እኔ ችግር አለበት ነው እሺ ቀጥል እኔ ማለት ነው ጎበዝ አብሳይ ማን ነው ትችላለህ ምግብ ቆይ እኔ አልችልም እኔ መብላት ነው የምችለው ፉድ መብላት ይችላል ምን ማቸው አራጭ እኔ ጭራሽ ማቀል ጉዳይ ጭራሽ ሳስበው እኮ ዝም ብለህ ዩቲዩብ ትከፍታለህ በቃ ያያየ ማድረግ እኮ አይደለም እንደዛ ምን ይመስል አይመስለኝም እውነት አይኔ ይሰራ ሞክሬ አላውቅም ያያየ ያቅታ ጭራሽ አላውቅም በእውነት አረባ እኔ የሚያቅተኝ አይመስለኝም እኔ nothing is impossible እዚሁ ምክር ሲጀምር ማለት ነው እና ዞሮ እኔ ምግብ አልችልም ጭራሽ ከመብላት ከሚወዱት እንጂ መስራት ምንም መስራት አልችልም እንቁላል ቢያንስ ይችላል አልችልም በሚለው ያዙ እሺ የምትወደው ሙዚቃ ወይም እሺ የምትወደው ሙዚቃና ፊልም ነው አንዱ ምረጥ ወይ ሙዚቃ ወይ ፊልም ምረጥ ፊልም እዚህ መሆን አለበት የዚህ ሀገር ነው የውጭ ነው እንዴ ነው ከሁለቱም ላርቀው ከዚህ ሀገር ፊልም ሞጋቾች ጎረቤታሞች ሲስ በቃ ይመች በቃ ማቆ የድሮቹ እነሱና ታዋቂዎቹ በቃ የመጣልኝ እሱ ነው ፊልም አንተስ ፊልም አንተ አማርኛ ታያለህ በጣም እኔ ድሮቹን ነው ማቃቸው አማርኛ አንተ ሰው ለሰውን ትረሳለህ አይደለም ሰው ለሰው ገመና ሁለት ምታቆን ነው ምትጠራ አይኔ ቤቶች ምትወደው እኮ ይተዋልኩ እኮ ወዳቸዋለሁ ምታቆን ነው ምትወደው አንተ እሺ እኔ ለምወደው ተፈጣሪ አንደኛ በጣም ይመቸኛል ሙሉ ፊልም ነው አይ አንድ ወጣ እሺ ተፈጣሪ በጣም ይጸዳኛል ተፈጣሪ ይመጣ ከድሮ የወንዶች ጉዳይ ሲያበደ የወንዶች ጉዳይ በጣም ሙዚቃ እሺ እኔ ነኝ ጥያቄ እሺ እኔ ነኝ አንተ ነህ ያነሳው ለመዝናናት ምን አይነት ቦታ ይመቻል ብቻዬን ከሆነና ከሰው ጋር ይለያል አሁን ብቻዬን ከሆነ ጸጥ ያለ ቦታ ነው ብቻዬን ነው ከሆነ የሆነ ከሰው ጋር ከሆነ ግን ችግር የለም ምን አይነት ቦታ ነው እሱ አይስላቲያቸው ይጣፍጥ እንጂ መጨረሻ ላይ አይስላቲ መጠጣት እሺ ቀጣይ ነው ችግር የለብኝ ምን የምትወደው የስፖርት አይነት እኔ ሁሉም ስፖርት ይመቸኛል ባስኬት እሺ ማን ነው በጣም ታደንቀው ካሪ ማንንም ይመች ሂዱታ ጂምስ ሊልኩ ሂዱታ ባና ለምን እኔ እሺ ያሳምነኝ ምን ለምን አይ ስለ አንተ ስለማታይ ዝም ብለ ነው ኤነርጂን ነው ባባክ ነው ከሪኮ እንደዚህ ያርጓል እንደዚህ ብለ ነው አሁን ሳኔ ኳስ ላይ ላሳምን ይችላል አሁን ከሪ በኔ ቁመት ነው እሺ አሁን በኔ ቁመቱ ነው እዛ ሊግ ውስጥ መጫወት ማለት ከባድ ስለሱ እኮ አጭር ነው እኔ አጭር ነኝ እዛ ማለት ነው አስቡ እሺ አይ አሁን ሳሌኒ ኳስ ከሜሲና ከሮናልዶ አንተ ማን ነው የምትወደው ሮናልዶ ነው ኮኒያው ሜሲ ብዬ ልከራከር ይችላል
ሜሲ ያው ሜሲ ቢሆን ልከራከር እንደዛ አሳምነኝ ነው ንገረኝ። አሁን ለምሳሌ እኔ ሌብሮን ጄምስ ከሪ ማለት ነው። አሁን ጄምስ ያው ፊዚካል ምናምን አሉ። ከሪ ግን ያው በዛ ቁመቱ በጣም ነው የሚጫወተው። አጭሩ እኮ እሱ ነው። ከዛ ደግሞ ትሪስ ምናምን ደግሞ በጣም እንትን ያለው እሱ ነው። ምን ያለው በአሁን ይሄ ከሃፍ ኮርት ምናምን በጣም የጀመረው እሱ ነው። በሱ ነው እንትን የሚባለው። ማቀል ታሪክ የለም ግን ከሪ ያለ አንተ ነህ የጠየቀኝ ወይስ እኔ መሰለሽ ነዋ? በራስህ የምትኮራበት አንድ ነገር እንትን ባተ ቤት ምናምን ፋሚሊ ምናምን የሚያዝንብኝ አይነት ልጅ አይደለሁም። ታዛዥ ነኝ የሆነ ያለ ኢቭን የሆነ ታናሽ አይታዘዝም እንደኔ ራሱ እኔ ቀላቸዋል። አሁን የሆነ ቦታ ለመላክ አለ እንዲህ ቁጭ ብለን እስቲ ነብዩ ደርሰና ነበር። ታናሹስ እያየው ከሆነ ምን ትለዋለህ? ታዘዝ ማለት የምሬ እኮ ነው። አረባክ ጭራሽ በቃ አይታዘዝም እኮ አይደል? ሊታዘዝ ይችላል ግን እኔ ቀናቸዋለሁ ምንም ነገር። እስቲ ነብዩ የዘንድሮ ልጆች እኮ ያሳዝናል። አስተዳደግ ነው ነገሩ። እኔ ላይ በደንብ እንትን ወጥቷል ያላቸውን ኤክስፒሪየንስ። እኔ ነኝ አንተ እኔ ኤግዛክትሊ። ከእናንተ ውስጥ ቀጠሮ አክባሪው ማን ነው? እኔ አከብራለሁ። ብሶትህን እኔ አከብራለሁ። እኔ አከብራለሁ ብዬ መናገር አልችልም። አንተ ተናገር። አከብራለሁ በጣም አረባክ በጣም የሚያከብሩ አረባክ ስቻል አቀም እንደዚህ ማሽቃበጥ አልፈልግም። በጣም አታከብርም። አይ በቃ ኖርማል አት ተነጋገርነው። አይ ቅድም ያልኩሽ ቀጠሮ አክባሪ በጣም ያከብራል። በቃ ባትሳሱት አይስትም ያልኩህ እንደገራቸው ልጁ አይስትም ጭራሽ ስቶም ማያቅ ግን እኔ አሁን አላከብርም። ግን ደግሞ እሱ ላይ ደግሞ ችግር ግን ደግሞ እሱ ላይ ምን ይጨመራል? ሎኬሽን በስትክክል አትናገርም ማለት ነው። እንዴ ያንተ እሱ በቃ ኧረ ሎኬሽን እኔ ነኝ አርፋጃው። እኔ በሰዓቴ ነው የምመጣው። እኔማ እንትን ጀመርኩኝ ለ7 ሰዓት ቀጠሮ ሆነ 5 ሰዓት እንደ ሰው አይነት አይች አሁን ሰው ሰዓትን ያከብራል ማለት አንተ እንደሙድ ነው እባክህ። እኔ አይ 6 ካልኩ 6 ነው። አይ ኖርማል ናቸው አሉ ስም ማንጠራቸው 5 ሰዓት ብለናቸው የእውነት የሚጀምረው 7 ሰዓት ነው። እንደዛ አይነት ሰዎች አሉ። ይታወቃል። ምን ማድረግ ይቻላል? ይታወቃል። እሺ አንተ እዚህ ዓለም ላይ የማታደርገው ነገር በጣም ከበደ። ምን ጥያቄ ያወጡት አንተ ወልስ ከኒ ብላርግ ቢፋላችሁ ከነሱ አንተ እሺ አንተ አለ እኔ የማደርገው ነገር ነው ያለው። ልታረገው ላረገው አልችልም። ኧረ እኔ እየመጣልኝ አይደል? አንተ ነው የደረሰ ደግሞ መልስ። ቅጣት የለውም እንዴ ካልመለሰ? እሺ ቅጡት በቃ ምንድነው? በቃ ይመጣል ነገር አታስብ፣ ዝም ብለህ ተናገር። እዚሁ ሞቲቬሽን ሲጀምር ማላደርገው ነገር ነው። እምነቴ አልቀየረም መቼም ሜቢ በቃ ከስንት እንዴት ራሱ አልመጣልኝም እስካሁን። አንተ ነህ እኔ ነው አንተ ነህ የጠየቀኛው ነው? አዎ እንዳትጠይቅ በቃ አልፈልግም። ቪዲዮ ስትሰራ ማትረሳው ሜሞሪ ማትረሳው በጣም ብዙ ነው። በጣም ብዙ ነው ያለ። በጣም ብዙ ነው። ካንተ ጋር ማይኬን የጣልኩት ዋየርለስ ማይክ ደግሞ ቪዲዮ ተቀርጾ ነበር ስጠለው የሆነ የሩጫ ሲን ነበረው። ከዛ የጣል ነው ምናምን ብለን ለእንትና ሁሉ ደውለን ነበር። እኔ ራሱ እኮ እስከ 3-4 ቀን ተከታይ ከኛ ጋር ከሰሩት ልጆች ጋር ሁሉ ደውዬ አንተ ጋር ይሆናል ማይክ ሆና ብዬ ደውዬ ራሱ 4 ቀን ከዛ ቪዲዮ ኤዲት ሲደረግ ሳይው እዚህ ጋር ነው የወደቀ ወይኔ እሱ ያረሳኝ። ከዛ ደግሞ የሆነ ጊዜ ዜና ስሰራ ሰርቼ ከዛ አይዋለሁ ሪካርድ በቱኑ አልተነካም። በቃ ደበረኝ ነው። ይሄ እኮ ነው ችግሩ። ካሜራውን አላማኝ እንትን ፐርሰናል ካሜራውን
አለመኖር እንዴ ምን ለዜናማ ካሜራማን አያስፈልግም። አየነው እኮ ትራይፖድ ማስቀመጥ እኮ አይ እንደነዚህ ሚስቴኮች እንዳታልፊ እንጂ እሷ ማወቅ የምፈልገው አለኝ እኔ ግን አንተን ጨርስ። ማወቅ የምፈልገው ነገር መቼ ነው የጀመርከው ቪዲዮ ሜክ ማድረግ? እኔ ከቲክቶክ በፊት መሰራ ነበር። ድሮ ዝም ብሎ አይጂ ሪሎች ምናምን አለበት እዛ ዝም ብዬ ቪዲዮ ሰራ ነበር 11ኛ ክፍል ምናምን። ከዛ እንዲሁም ጀለስ ነበር ዩቲዩብ ቻናል ምናምን ነበር። ከዛ በኋላ ነው ቲክቶክ የመጣው። ከዛ ቲክቶክ ላይ ተቀላቀልን ምናምን ቪዲዮ ፖስት አለው ነው። መጀመሪያ ቪዲዮ ፖስት ያረከው ስንት ላይክ አገኘሽ? የመጀመሪያው ቪዲዮ ስንት 100 ላይክ መሰለኝ ትዝ አይለኝም። በጣም ሂት አድርጓል። በሰዓቱም ትንሽ መቼ ነው የጀመርከው? ቆይ እኔ በቃ እኩል በኮሮና ሰዓት ከዛ ዝም ብዬ እሰራ እና ኮሮና ላይ ዘፈን ለቅቅ ያለው ዳንስ ደንሻለሁ ትላለህ። ዘፈን እንኳን አልለቀኩም ያው ግን ብቻ ያልሰራሁት ነገር የለም። ዝም ብዬ ግን ቪዲዮ ዝም ብዬ ስለምወድ ከዛ ደግሞ ዩቲዩብም ኤዲት ስታረግ ዝም ብለህ ኤዲት ስለምትለቅ በቃ ትሰራዋለህ ነው ማለት። የኔ አጋጣሚ ማይክ ጥያለሁ እንዳትለኝ። ማይክል ወይኔ ደግሞ ውድ እኮ ነው። እኔ ራሴን ነበር ላጣው የነበረው። ምን ሙተህ ስማ ሞትክ? አረ ከስማይ መጀመሪያ እንዲ ቲክቶክ እኔ ስጀምር የነቢል ኑር እንትን ነበር ካሜራ በቃ እኔ ነበር የምቀርጸው። ብቻ መሀል ላይ ተገናኝተን አንዴ ማታ ወደ 4 ሰዓት 5 ሰዓት የሆነ ብቻ ፕሮሞሽን ቪዲዮ ነበርና ግዴታ በንጋታው ማለቅ ስለነበረበት አስተሳሰብ ወደ 1 ሰዓት ማን ነው ራሱ የተገናኘ ነው። ከዛ ወደ ሰሚት ምናምን መንገድ ሄድን እና የዛኔ ደግሞ ትንሽ ብጥብጥ ነገር ነበረ መሰለኝ ትዝ አይለኝም እና ፍተሻ ነገር ነበር እና እኛ ሙዚቃም ከፍተን ስለነበረ ምንም አልሰማንልም። ከዛ እና ደግሞ ሎኬሽን እየመረጥን ስለነበር አንዴ እያቆምን ቀጥ ምናምን እያደረግን ነበር ይሄው እና ገባ በቃ ታውቀዋለህ ሎኬሽን መረጣ ሲሆን የሆነ ምንም ነገር አይታይም የሆነ እያየን ስለነበር ሄድን። ለካ እዛ ጋር ፈታሽ ፖሊሶች አቁሙ ብለው ነበር። አልሰማችሁ እናንተ? እኛ ላይ የለም ሄድን። ከዛ እየሄድን የሆነ ሰዓት ላይ ነው የገባኝ ይሄ የፓትሮል መኪና ቀጥ አድርጎ እንዲህ አለፈንና እንዲህ ያዘጋብን። ከዛ ዘለውና ወጡ። ውረዱ እናንተ ተባለ ውጡ ተባለ። ጨርሰው እና እዛ አካባቢ እንደዛ መታፈስ ተጀምሮ ነበር። ለካ እንዲህ በመኪና እየሄዱ ይነጥቁና በቃ ይጠፋሉ። ደግነቱ አሁን የኛ ታርጋም ነበር እነሱ እንደዛ የሚያደርጉት ሲነግሩን ታርጋም ነው ይላሉ። በቃ ቁጭ አሉ ተባለን። በቃ ከዛ አስረዳቸው ነቢል ከዛ ሰሞን ቪዲዮ ሰራለሁ እና ቪዲዮ ለመስራት ነው አሁንም የመጣው ምናምን ብሎ ከዚህ በፊት የሰራውና ቁጭ ብሎ አሳያቸው ምናምን እንደዚህ ስለምሰራ ሎኬሽን መረጣ ነው ቀጥ እያቆምን ራሱ የነበረው። እሺ ከዛ በቃ ትንሽ ተጋተውን ተቀቋጭ እግዚአብሔር ይስጣቸው እና እኮ አጋጣሚ ስትል ገባ እስር ቤት ነው እንዴ? እስር ቤት አልጋ እንደዛም እስር ቤት ገብቼ አላውቅም። እስር ቤት ገብተህ ታውቃለህ? እኮ እኔ ገብቼ አላውቅም። እኔ እንደዛ አይነት ነገር ነው የጠበቅኩት። ብቻ ያስፈራ ነበር በሰዓቱ እንዴ ሽጉጥ እናንተ ደግኑበት እሱ ያስፈራ ነበር። ግን አካሄዱ እንደዛ እየመሰለኝ ነው እኮ ወደዛ ሄደ እንደዛ ይመስላል አካሄዱ። በቃ ቶሎ አስረዳናቸው። እኛም የሆነ እንትን አላለም ግን ይሰማሉ አልተሯሯጡ የሆነ እኛ ተረዷችሁ? አዎ ወይ ተረዱ እነሱ በደንብ ተረዱ። ወዲያው ነው የተረዱን ጀመረ። በቃ እንደዚህ እኛ ቪዲዮ ልንሰራ ነው እና ብለን ቶሎ እኛም እንትን አላልንም ነበር። በጣምም አልተደናገጥንም። በስርዓት ቀስ አድርገን እነሱ ሲረጋጉ አወራናቸው። እንደዛ ቆነ እንደዛ እኔ ጀማን አንተ ነው ተቀንተ እኔ በጣም እየረሱን አንተ እኮ ረጅም እያወራን እሺ ከጓደኛ የተቀበልከው አሪፍ ምክር በየኔ ተናገር። በየኔ አሪፍ ምክር እሰጣለሁ እኮ ዝም ብሎ ዘው ብሎ ግን ሌላ እኮ አለ በጣም ብዙ የሰው መድኃኒት ሰው ነው ተናገር። የሰው መድኃኒት ያው እሱን ያለው እኔን ካገኘ በኋላ በለው እንጂ እኔን ካገኘ በኋላ የሰው መድኃኒት ሰው ነው አለ። ኧረ በስመ አብ እኔ ከዛ በፊት ነው የመጣ ይሄ ኮት አይ ጥሩ ከጓደኛ ባይሆንም ጥሩ ምክር ካልከኝ ምን ይሉ እሺ ቀጥል እስቲ አታስቸግር። ብቻ የሆነ ስትሰራ በቃ ዛሬን ብቻ እንዳለ አስበህ በቃ ነገ ያንተ እንዳልሆነ the next minute ያንተ እንዳልሆነ እያሰብክ ስራ። ምክንያቱም እንደዛ የሆነ ሰዓት ላይ ይሄ ሐሳብ ልክ ሊሆን ይችላል። ገባ ሊስት ይገባል
ሊስት ውስጥ አስገባታለሁ። ከዚህ እኔ ነው ብዬ አወራለሁ። አያበድን ሌላ የለም ሊስት ውስጥ ማስገባት። ይሄን ሰሞኑን ያሰብኳት በቅርብ የተነገረኝ ምን በቅርብ ነው እንዴ? አሁን ያወራው ይሄ ነገረኝ የተነገረኝ በቅርብ ሰው ብዙ ነው። እንደ ራሴ አድርጌ አውራታለሁ። እንግዲህ በጥያቄዎቹ ፈታ እንዳላችሁ ተስፋ እናደርጋለን። አሁን ደግሞ ፈንፍሊክስ ቺል ያዘጋጀልን ጨዋታ አለ፣ ሽልማት አለው ብለውናል። እንግዲህ ሽልማቱም እንደሆነ አናውቅም። እንግዲህ ወደ ጨዋታው እንሂድ። ሌትስ ባውንስ። ሰላም፣ ባማ ክሬቲቭ ነኝ። ፈንፍሊክስ ኢትዮጵያን ሰብስክራይብ ያድርጉ። እሺ እንግዲህ አሁን ደግሞ ወደ ሁለተኛው ፓርት መተናል። ይሄኛው ፈንፍሊክስ ቺል ያዘጋጁልን የጌም ታይም ነው። ሶ እኛ ደግሞ የደረሰን የአርቲስት ስም ማወቅ ነው። ፎቶ ያሳዩናል። ከዛ ማን እንደሆነ ቀድሞ የነካ እና የመለሰ ያገኛል ማለት ነው ነጥብ። አሁን አይደለም ስንት ሲጀመር የኔ ጌታ። እሺ ወደ ጨዋታው። ፍሬያት ቀስ ብሎ ነው ይዞረው። እሺ ፍሬያት አንድ ፖይንት አለ። ምን ሆኜ ነው? አይዲ አይደለም። እኔ ካወኩ መስሎኝ እኮ ወይኔ ሷት አረ አረማቀው ትሬንዲንግ ይሆን አጫሉ እንደይሳ ወደ እየራቀኝ እኮ ነው ይሄ ነገር። ያዘው ማንተ ጋር መጥቼ ነው። አይ ፌር ይሆን ቀጥል። በልስ የነገር ጎራ ማሉ ከቲያንታች ምን ባልወጣብኝ በደም አልታየኝ። ቆይ አይ በቃ ይቻላል። እንትን እንዳይ ወንዲማክ ወይኔ አውቃታለሁ እኮ ወይኔ በቃ ቬሮኒካ የማየው ፎቶ ነው። ላይቱ ልክ አይደለም። መልስ እኔ ስም አንተ ሀያ ቤት አለማየሁን አሬ ቅድሙ መመለስ ይችል ነበር። ኧረ ይሄ ልክ አይደለም። ላይቱ ነው የምር። እንግዲህ እንዳያችሁት እኔ ነኝ ያሸነፍኩት። ያው አሸነፍኩ ለማለት ባይበቃም አሸንፌያለሁ፣ ከሱ ተሽያለሁ። ስለዚህ የጊፍት እንግዲህ አለ ተብለናል። ሶ ጊፍቱ ይመጣልኛል ማለት ነው። አመሰግናለሁ። እንግዲህ ጊፍቱን የሰጠን ሎሬት 84 ክሎዚንግ ብራንድስ ናቸው እና በጣም እናመሰግናለን። ፊት ልክፈተው ግን እኔ ላይቱ ነው ተናግሬያለሁ። እኔ በጣም በርሷል። በቃ እንድገም የፈጠነ ቦታ እንቀያየርና እንድገም እንዴ። ኤግዛክትሊ 84 በጣም እናመሰግናለን። እንግዲህ ተመልካቾችም እየገባችሁ ሶሻል ሚዲያዎቻቸውን እንግዲህ እያያችሁ ፎሎ አድርጓቸው። ቴንክ ዩ በጣም ለዛሬ የነበረን ጊዜ ይሄን ይመስል ነበር። ፈንፍሊክስ ቺል በጣም እናመሰግናለን። ያው አሸናፊ ነው በስርዓት ባይ ማለት የሚችለው ተሸናፊ ሆይ ባይ ትላለህ ወይስ ነው? በጣም እናመሰግናለን። ቻው